ሰላምና ጤና ለእናንተ ይሁን ውድ የቻናሌ ቤተሰቦች። በባለፈው ክፍል 2 ቪዲዮአችን በሰው ሀገር እና በሰው ቤት ውስጥ ሆነን የምናሳልፈውን አድካሚ ጊዜ እንዴት ወደ ራሳችን ህልም መቀየር እንደምንችል ተነጋግረን ነበር። ዛሬ ደግሞ ከወሬ ያልፈን ወደ እውነተኛ ተግባር የምንገባበትን አካፍላችኋለሁ። ለመጀመር አስባለሁ ግን ግራ ገብቶኛል ወይም ደግሞ የሚያግዘኝ አጣው፣ ጊዜ የለኝም ለምትሉ ሁሉ ዛሬ መልስ አለኝ። ከዛሬ ጀምሮ የሚጀመር የአንድ ወር የዩቲዩብ ቻሌንጅ ይዤላችሁ መጥቻለሁ። ይህ ቻሌንጅ ዝም ብሎ በባዶ የተስፋ የሚሄድ ሳይሆን በየሳምንቱ ደረጃ በደረጃ ተማምረን በአንድ ላይ ቻናላችንን ከፍተን ውጤት የምናይበት ልዩ ጉዞ ነው። በዚህ አንድ ወር ውስጥ የሚከተሉትን ዋና ዋና ነገሮች አብረን እንማራለን። ሳምንት 1 መመስረትና ማስተካከል፣ ትክክለኛ ዩቲዩብ ቻናል አከፋፈት፣ አስፈላጊ የሆኑ ሴቲንጎችን መማርና ማስተካከል እና የቻናላችሁን ደህንነት እንዴት መጠበቅ እንዳለባችሁ ማወቅ እና ማረጋገጥ። ሳምንት 2 የምትሰሩበትን ዘርፍ መምረጥ፣ በምን ዙሪያ መስራት እንደምትፈልጉ የራሳችሁን ፍላጎትና ተሰጥኦ ለይቶ ማወቅና ይዘት ኮንተንት ማዘጋጀት። ሳምንት 3 የኤአይ እና የቴክኖሎጂ አጠቃቀም፣ ሐሳብ ከማመንጨት ጀምሮ እስከ ስክሪፕት መጻፍ፣ ድምፅ እና ምስል ማዘጋጀት ድረስ የሰው ሰራሽ አስተዋይ ኤአይ መሳሪያዎችን በነፃ እንዴት እንደምንጠቀም ማወቅና መማር። ሳምንት 4 ቪዲዮ ማቀናበርና መልቀቅ፣ በስልካችን ካፕካት ላይ በመጠቀም ቪዲዮዎችን ፕሮፌሽናል በሆነ መልኩ ማቀናበርና አርዕስትና ተምኔል ሰርቶ ቪዲዮውን በትክክል መጫን። እህቶቼና ወንድሞቼ፣ በዚህ ጉዞ ላይ ማንም ሰው ብቻውን አይሆንም። እስከዛሬ ላለመጀመር ምክንያት የሆናችሁ ማን ያስረዳኛል የሚለው ስጋትና ፍርሃት አስወግዱት። እኔ ያለፍኩበትን ፍርሃት እና የዛሬ ነገ ቀጠሮ ወደ ኋላ አስቀርቶኛል። አሁን እርስ በርሳችን እየተደጋገፍን ጥያቄዎቻችንን እየተጠያየቅንና እየተማማርን አብረን ነው የምናድገው። ዋናው ነገር ያላችሁ ቁርጠኝነትና ለመማር ያላችሁ ፍላጎት ብቻ ነው። ፊትሽን ማሳየት ካልፈለግሽ በድምፅሽ፣ ድምፅሽን ማሰማት ካልፈለግሽ በኤአይ እና በኤዲቲንግ እንዴት በጥበብ መስራት እንደምትችይ መንገድ አለ። አስፈላጊው ነገር መጀመር ብቻ ነው። እንግዲህ እኔ ሐሳቤን አጋርቻችኋለሁ። ውሳኔው በእናንተ እጅ ነው። ተመልካች ብቻ ሆኖ የሌሎችን ስኬት ማየት ይበቃናል። አሁን እኛም የራሳችንን ታሪክ የምንጽፍበት ጊዜ ነው። በዚህ አንድ ወር ቻሌንጅ ላይ ለመሳተፍ ከእኔ ጋር አብራችሁ ለመጓዝ ዝግጁ የሆናችሁ አሁኑን ኮሜንት ላይ እኔ ዝግጁ ነኝ ብላችሁ ጻፉልኝ። ቪዲዮ ላይክ፣ ለሌሎች እህትና ወንድሞቼ እንዲደርስልኝ ሼር አድርጉልኝ። አዲስ ከሆናችሁ ድጋሚ እንድንገናኝ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰባችን አካል ሁኑ። ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።